ሰላም እንዴት ናችሁ? አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። ዛሬ ደግሞ ለምንድነው ፕሪሚየራ ፕሮን ሰዎች አንዳንድ ጊዜ ለምንድነው ፕሪሚየራ ፕሮን መጠቀም የሚያስፈልገው ትላላችሁ? ፕሪሚየራ ፕሮ አንዱ አድቫንቴጁ ከሌላ የአዶቤ ፕሮዳክቶች ጋር ኢንተርሊንክ ሆኖ መስራቱ ነው። ለምሳሌ አንድ እዚህ ጋር ድምጽ ለማስተካከል ለምሳሌ ኖይዝ ሪዳክሽንን እንዴት አድርጌ እዚህ ፕሪሚየራ ላይ እንዳለው አዶቤ ኦዲሽን ላይ ወስጄ እንደማስተካክለው ላሳያችሁ። ለምሳሌ እዚህ ጋር ድምጽ አለኝ። ይሄ ድምጽ እንደምትመለከቱት የተወሰነ ኖይዝ አለው። ይሄንን ቀጥታ ኦዲሽን ላይ ወስጄ ኤዲት ለማድረግ እዚሁ ላይ እንዳለው ራይት ክሊክ አደርግና ኤዲት ክሊፕ ኢን አዶቤ ኦዲሽን ስለው ኢሚዲየትሊ እንደምትመለከቱት አዶቤ ኦዲሽን ላይ ይከፍትልኛል ማለት ነው። ኦኬ ከከፈተልኝ በኋላ ይሄው የምታዩት ከድምጹ በፊት ከፍተኛ የሆነ ኖይዝ አለው። ይሄንን ኖይዝ ለማስተካከል ምን አደርጋለሁ? ኦዲሽን ላይ ፌቨራይት ላይ ሄጄ ደሆል መጀመሪያ እዚህ ጋር እንደምታዩት የሌፍት እና የራይቱ እኩል ስላልሆነ መጀመሪያ መርጅ ላርገው ወደ ሞኖ ልቀይረው። ኮንቨርት ቱ ሞኖ ለዋለው ከዛ ስታንዳርድ ልስራለት ኖርማላይዝ ቱ -3 ዲቢ ልበለው። እንደምትመለከቱት ኖይዝ አለው። ከዛ ኖይዙን ምንድነው የማደርገው? መጀመሪያ ኖይዝ የሚባለውን ለኦዲሽን መንገር ነው። ምንድነው የትኛው ነው ኖይዝ የሚለው ከዚህ ውስጥ እነግረዋለሁ ማለት ነው። ሁል ጊዜ ድምጽ ስትቀዱ ለተወሰነ ሰዓት ሳይለንት ሆኖ መቅዳት ያስፈልጋል። ኖይዙን ካፕቸር ለማድረግ ኖይዝ የምንለውን ሰፓሬት ለማድረግ ኖይዝ የምንለው እኛ ከምንናገረው ውጪ የሚገባ አላስፈላጊ ድምጽ ስለሆነ ያ መኖሩን ለማረጋገጥ የተወሰነ ጊዜ ሳይለንት ስታደርጉ እንዲች አይነት ባዶ ፍሬም ይሰጣቸዋል። እቺ አሁን የኖይዝ ካፕቸር ቦታ ናት። እንዲሰሌክት አደርግና ራይት ክሊክ ብዬ ካፕቸር ኖይዝ ፕሪንት ለዋለው። ይሄን ኖይዝ ፕሪንት ከረንትሊ ይሄንን ነው ኖይዝ ፕሪንቱ ብዬ መውሰድ የምትፈልገው ይለኛል። አውለዋለሁ። ኦኬ ከዛ ኮንትሮል ኤ ብዬ ሁሉንም ሰሌክት አደርጋለሁ። ዘሆል ሰሌክት ካረኩ በኋላ እዚህ ኢፌክት ላይ ሄጄ ኖይዝ ሪዲዩስ ስለዋለሁ። ኖይዝ ሪዳክሽን ስለው ይሄን ዲያሎግ ቦክስ ያመጣልኛል። የኖይዝ ሪዳክሽን ዲያሎግ ቦክስ ከዛ ኖይዜን አይ ቲንክ እዚህ 80% ድረስ ሪዲዩስ እንዲያደርግልኝ ዘሆል 100%ም ስትሰጡት ትንሽ የመነፋነፍ ድምጹ ላይ ችግር ስለሚያመጣ ኦኬ ይሄንንም አማውንት ኦፍ ኖይዝ ሪዳክሽን ወደ 20 ዴሲባል ላይ ላድርገውና ኦኬ እዚሁ ላይ እንዳለ ቼክ ማድረግ ትችላላችሁ። ድምጹ ኖይዙ ሪዲዩስ ሆኗል አልሆነም የሚለውን እዚህም ላይ እንዳላችሁ ቼክ ማድረግ ትችላላችሁ። ትንሽ ፊልተር ቢደረግ ሰላም እንዴት ናችሁ? ኦኬ ጥሩ ነው። ስለዚህ አፕላይ ትሉታላችሁ። አሁን እንደምትመለከቱት እዚህ ባዶ የነበረው ላይ ስናረግ ይሄው የኖይዝ ምንም አይነት ኖይዝ የለንም ማለት ነው። በዚህ አይነት መንገድ ኖይዝ ሪዲዩስ ታደርጋላችሁ። ወደ ፕሪሚየራ መመለስ ስትፈልጉ ኮንትሮል ኤስ ማለት ብቻ ነው የሚጠበቅባችሁ። ኦልሞስት ኮንትሮል ኤስ ስንል እሱ ራሱ ይሄው እዚህ ጋር አፕዴት አደረገው ማለት ነው። ፋይናሊ ግን መርሳት የሌለባችሁ ነገር እዚህ ወደ ፕሪሚየራ ከመመለሳችሁ በፊት ይሄንን ወደ ስቴሪዮ መቀየር ያስፈልጋል። ፌቨራይት ላይ ሄዳችሁ ኮንቨርት ቱ ስቴሪዮ ትሉታላችሁ። ደብል አለበለዚያ አንድ ማይክ ላይ ብቻ አንድ ስፒከር ላይ ብቻ እንዳይሆንባችሁ ድምጹ። ከዛ ምን ታደርጉታላችሁ? አሁንም ስታንዳርዳይዝ እንሰራለታለን። ኖርማላይዝ ቱ እስከ -3 ዲቢ ብቻ ድምጹ እንዲሄድ ማለት ነው። በጣም እንዳይጮህ ኖርማላይዝ እናደርገዋለን። ከዛ በዚህ አይነት መልክ ካስተካከላችሁ በኋላ ኮንትሮል ኤስ ትላላችሁ። ፕሪሚየራ ላይ ስንሄድ አውቶማቲካሊ አፕዴት ያደርገዋል ማለት ነው። እንዲህ አይነት የቪዲዮ ቲፖች እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ባይ